የከተማችንን ነዋሪዎች እንግልት ለመቀነስ ቃላችንን አክብረን በታማኝነት ለማገልገል አገልግሎት አሰጣጥን ለማሻሻል የተቋም ግንባታን ቁልፍ ተግባራችን አድርገን በማቀድ በርካታ ስራዎችን ስናከናውን ቆይተናል። በቴክኖሎጂ የሰው ኃይል ብቃትና ስነ ምግባርን ለማሻሻል ግልጽና ቀልጣፋ አሰራርን መተግበርን ዋና ዋና የትኩረት ማዕከል አድርገን ስንሰራ የቆየንበት ነው። ከዚህ አንጻር የአገልግሎት አሰጣጥ ስርዓቱን ዲጂታላይዝ ለማድረግ በተሰራው ስራ 23 አዳዲስ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ የተደረገ ሲሆን አሁን ላይም በአጠቃላይ 370 አገልግሎቶች በቴክኖሎጂ ታግዘው እንዲሰጡ ተደርጓል። በተለይም 2 አዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት መስጫዎች ደረጃቸውን ጠብቀው እንዲለሙና ወደ አገልግሎት እንዲገቡ የተደረገ ሲሆን በተቀናጀ መልኩ አገልግሎቶችን መስጠት በመቻላችን የተገልጋዩን ህብረተሰብ እንግልት ጊዜና ወጪን በመቀነስ ጥራት ያለው አገልግሎት በመሰጠቱ የተገልጋዩ እርካታ 94.2 መድረስ ችሏል። በቀጣይም ተጨማሪ ተቋማትና አገልግሎቶችን ወደ ማዕከላቱ የማስገባት ስራ በትኩረት የሚሰራ መሆኑ እንደተጠበቀ ሆኖ አገልግሎቱን ይበልጥ ተደራሽ ለማድረግ በቀሪዎቹ 9 ክፍለ ከተሞች እየተገነቡ ያሉ ደረጃቸውን የጠበቁ የመሶብ ማዕከላት በቅርቡ ወደ አገልግሎት የሚገቡ ይሆናል።